ሰላም ሰላም እንዴት ናችሁ? ይህ የእንማር ኢትዮጵያ የኦንላይን ትምህርት መስጫ ማዕከል ነው። እንኳን ወደ እንማር ኢትዮጵያ የኦንላይን ትምህርት መስጫ ማዕከል በሰላም መጣችሁ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ የፊደል ጥናት ይሆናል። ቪዲዮን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች ትምህርት ነክ ቪዲዮዎች ቀድሞ ለእናንተ እንዲደርሷችሁ ቻናሉን ላይክ፣ ሸር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን ወደ ትምህርታችን። እንግዲህ ከዚህ ጋር እንደምታዩዋቸው እነዚህ ፊደሎች ከግራ ወደ ቀኝ ተጽፈዋል። ከዚህኛው ደግሞ ከቀኝ ወደ ግራ ተጽፈዋል። ጠቀሜታው ምንድን ነው? ፊደሎችን ስማቸውን ብቻ ተቱቲታ ብለን ቅርጻቸውን ለይተን ማወቅ ሳናቃቸው ካለፍን ከዚህ ጋር ግን ቅርጻቸውን እንድናውቅ ይረዱናል ማለት ነው። ምክንያቱም ተቱቲታ ብንለው እዚህ ጋር አይሰደንም። ከመጨረሻው ጀምሮ ስለሚያስቆጥረን በደንብ ተረድተናቸው ነው የምናልፈው ማለት ነው። አእምሯችሁን ሰብሰብ አድርጋችሁ ለትንሽ ደቂቃ አብራችሁ ይቆዩ። ኦኬ እሺ። ተ ቱ ቲ ታ ቴ ት ቶ። በጣም አሪፍ። እንግዲህ ከግራ ወደ ቀኝ እዚህ ጋር ነበብን። እስኪ እነዚህ መያዛችሁን ከዚህ ጋር ስታራር እስኪ ያረጋግጡ። ይኸው ቶ ት ቴ ታ ቲ ቱ ተ። በጣም ጥሩ። ኦኬ እንግዲህ የተን ቤተሰቦች ካያችሁ እንግዲህ እዚህ ላይ ተቱ ቲ ታ ቴ ብላችሁ ብቻ የምትሄዱ ከሆነ ፊደሎቹን ለይታችሁ አታውቋቸው። ተ ማለት የትኛዋ ናት? ት ማለት የትኛዋ ናት? ቶ ማለት የትኛዋ ናት ብላችሁ እንድትይዟቸው ደግሞ ይሄኛው ይረዳቸዋል። ቶ ማለት ኦኬ ቶ ነች፣ እዚህ ጋር ቶ ላይ ጀመረ። ከዚያ ትች ብላችሁ አእምሯችሁን ሰብሰብ አድርጋችሁ ስለምትመለከቷቸው ቅርጻቸውን በአጭር ጊዜ እንድትይዟቸው ስለሚረዳችሁ በደንብ ደጋማችሁ ማንበባችሁ እንዳይዘነጋ። ኦኬ ከተቀጥለን ቸ ነው የምንለው። ቸ ማለት ይሄ ነው እንግዲህ በቅርጽ ደረጃ ይሄን ይመስላል። ሲያብራችሁ ከኔ ጋር በእርጋታ ቆጥሩ። ቸ ቹ ቺ ቻ ቼ ች ቾ። በጣም ጥሩ። ኦኬ እንግዲህ እነዚህን ቆጠርን። በኖርማል አጻፍ የተጻፉትን ቆጠርን። እነዚህ ደግሞ ተገልጥ የተጻፉትን ወይም ከቀኝ ወደ ግራ የተጻፉትን እስኪ እንቁጠራቸው። ራሳቸውን ገምቱ እስኪ ምን ያህል ይዛችኋቸዋል? ቾ ች ቼ ቻ ቺ ቹ ቸ። በጣም አሪፍ። ልክ እንዲያደርጋችሁ ራሳችሁን ማየት፣ ራሳችሁን ምን ያህል ተረድቻለሁ የተማርኩትን ትምህርት ብላችሁ መፈተሽ። በዚህኛው መንገድ ማለት ነው። በተገለበጠው ከቀኝ ወደ ግራ በተጻፈው መንገድ ስታጠኑ ራሳችሁን ታገኙታላችሁ። ምን ያህል ተረድታችሁታል፣ ምን ያህል አውቀነዋል የሚለውን ነገር በደንብ ታያላችሁ ማለት ነው። ኦኬ ቸ ካልን ቀጥለን የሚቀጥለው ፊደል ሀ ነው የሚባለው። ይሄ ብዙሃኑ ሀ ብለን የምንጠራው ወይም ኃይለ ሥላሴው ሀ ይባላል። እስኪ እንቁጠረው። ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። እንግዲህ ከግራ ወደ ቀኝ አነበባችሁ። እስኪ አሁን ደግሞ ገልብጣችሁ ከዚህ ወደዚህ ወይም አንብቡት፣ ከቀኝ ወደ ግራ ወደዚህ ማለት ነው። ይኸው ሆ ህ ሄ ሃ ሂ ሁ ሃ። በጣም አሪፍ። እንዲህ ያደረጋችሁ መለመድ አለባችሁ። ከቻላችሁ እንደም ወደታች ቁልቁል እያንዳንዳቸው ላይኖች ወደታች ብታነቧቸው የተሻለ ይሆናል። አንዳንድ ብዙውን ጊዜ ሀሁ ሀሄ ብላችሁ ብትሄዱ ስሙን ብቻ ነው የምትይዙ ማለት ስለምንዳትይዙ ፊደሎችን ጨምራችሁ እንድታውቋቸው በደንብ መጠቀም አለባችሁ። ኦኬ ሀ ካልን ቀጥላ ነ ነች። ይህች ነ ማለት ይችናት። ነ ኑ ኒ ና ኔ ን ኖ። በጣም አሪፍ። እስኪ ደግሞ መልሰው ወደዚህ እናንብበው። ከቀኝ ወደ ግራ ይሄው እዚህ ጋር ተጽፏል። ኖ ን
ኔ ና ኒ ኑ ነ። በጣም አሪፍ። እንዲህ ያደረጋችሁ ማንበብ መቻል አለባችሁ። ኦኬ፣ ወደሚቀጥለው ስንሄድ ከነ ቀጥሎ ኘ ነው የሚባለው። ኘ ማለት ይሄ ነው። በቅጽ ደረጃ ኘ ብለን የምንጠራው ይሄ ነው። እስኪ በጋራ እንቁጠረው። ኘ ኙ ኚ ኛ ኜ ኝ ኞ። በጣም አሪፍ። ከግራ ወደ ቀኝ አነበብን። ቀጣይ ደግሞ ከቀኝ ወደ ግራ እናንብበው እስኪ። ያ ኞ ኝ ኜ ኛ ኚ ኙ ኘ። በጣም አሪፍ። ኦኬ፣ ከዛ ኘ ካልን ቀጥለን የምናገኛት አ ነች። አን ምስክ ንቁጠር። አ ኡ ኢ አ ኤ እ አ። በጣም አሪፍ። ኦኬ፣ ከዛ እዚህኛው ላይ ስንሄድ ደግሞ ኦ እ ኤ አ ኢ ኦ አ። በጣም አሪፍ። ልክ እንዲያደረጋችሁ መለማመድ መቻል አለባችሁ። በጣም ጥሩ። የመጨረሻችን ስንመለከት ከ ብለን እንጠራታለን። ከ። ስለዚህ ከግራ ወደ ቀኝ ሲጻፍ እዚህ ጋር አለ። ከቀኝ ወደ ግራ ሲጻፍ ደግሞ ይሄኛው አለ። ኦኬ፣ እስኪ እናንብበው። ከ ኩ ኪ ካ ኬ ክ ኮ። በጣም ጥሩ። ኦኬ፣ አሁን ደግሞ እዚህ ጋር ያሉትን እናንብብ። ኮ ክ ኬ ካ ኪ ኩ ከ። እያደረጋችሁ ማንበብ መቻል አለባችሁ። እውነት ብዬ የምነግራችሁ ከዚህኛው አነባቢ ይልቅ ይሄኛውን በደንብ ትኩረት አድርጋችሁ ብትመለከቱ በአጭር ጊዜ ለውጥ ታመጣላችሁ። በአጭር ጊዜ ለውጥን ታያላችሁ ማለት ነው። ይሄኛው ፊደሎችን አንዴ ብቻ ወይም ያንን ቤት ወይም የለም ቤት እንዴት እንደሚነበቡ ካወቃችሁ በኋላ ሌሎችም ትቆጥሯቸዋላችሁ። ሀ ሁ ሂ ሃ ሄ ህ ሆ መባሉን ካወቃችሁ ከዛ ለሉ ያላችሁን ትቆጥራላችሁ ማለት ነው። ነገር ግን ገልብጣችሁ ስታነቡት ግን ፊደሉን ሙሉ ትኩረት ስለምትሰጡት እያንዳንዱ ፊደል አይታችሁት እና አውቃችሁት ስለምትሄዱ አስተውላችሁ ስለምትሄዱ አእምሯችሁ የመያዝ አቅሙ ከፍተኛ ነው ማለት ነው። እንደዛ አድርጋችሁ አንብባችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ ያስቀምጡልኝ። ይሄ ቪዲዮ ለሁሉም ተደራሽ ይሆን ዘንድ በአንድም በሌላ ምክንያት ሳይማሩ ለቀሩ እህቶቻችንና ወንድሞቻችን ተደራሽ ይሆንላቸው ዘንድ ሼር፣ ሳብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ